መከላከያው ጠንካራ እንዲሆን አይፈለግም። ይሄ ነው ትል ባይዘዌ ኢትዮጵያ መበታተን የሚፈልጉ ሰዎች አሰማችኋለሁ። አቶ ገዱን አሁን ለምንድነው እነዚህ ኃይሎች የሚፈልጉ ሲል ቁጥር 1 ይልና አቶ ገዱ አንዳርጋቸው መከላከያን መበተን ስለሚፈልጉ ነው ይላሉ። መከላከያን መበተን ማለት ኢትዮጵያ መበተን ስለሆነ መከላከያን ማጣጣል ይፈልጋል። ለኔ ግን እንኳን ደስ አላችሁ። የክላሽ ማምረቻ፣ የስናይፐር ማምረቻ፣ የጦር መሳሪያ ማምረቻ በቅብብሎሽ ከደርግም ጀምሮ ይሁን ምናምን ከደርግ ተሻግሮ በብልጽግና ዘመን ከተባለም ቅብብሎሽ ነው የሚያሳየኝ። እኔ ኢህአዴግ ለምን ተወው? የቀየዋ መጽሐፍ ታንኪዩ የጭቁኑ አርሶ አደር መከላከያን ያለን ተብሎ ምን አይነት መከላከያ እንደተፈጠረ እናውቀዋለን። እኔ የህይወት ምስክር ነኝ እኮ የአምስተኛ ክፍል ተማሪ ጀነራል የሆነበት የህይወት ምስክር እኮ ነኝ። ፊፍዝ ግሬድ በፊፍዝ ግሬድ ጀነራል ይሄ ሊታሰብ አይችልም። የምርን ነጋገር ከተባለ አንዳንዴ ገመናችሁን መደበቅ ይሻላል። ነገ ኢትዮጵያ የሳይበር ልህቀት ላይ ቁጥር 1 ሆነች ቢባል ቆም ያጨበጭባለሁ። ኢትዮጵያ የአይበለውን የኒኩለር ባለቤት ብትሆን አይበለውና ነው ደስ ይለኛል። ቆም ያጨበጭባለሁ። ቆሜ ነው ማጨበጭበው። የኢትዮጵያ መከላከያ አቅሙን ባሳደገ ቁጥር ለኔ ትልቅ ደስታ ነው። በዚህ ላይ የምደራደረው ነገር ኢትዮጵያ እንድትፈርስ አልፈልግም። ኢትዮጵያ እንድትፈርስ ስትፈልግ አው ታላግጣለህ። እኔ የደርግ ጊዜ ነበር አንዳንዶቹ ሲያወጡ አይቻለሁ። የደርግ ጊዜን ምናምን ኦኬ ቅብብሎሽ ማለት እሱ ነው እኮ መደመር እያሉ ያሉ እኮ እሱ ነው። አንዳንዴ ፕሩፍ ታደርጉላችኋላችሁ። አውቃችሁት ይሁን ሳታውቁት እነሱ ብልጽግናዎች ምን መሰላችሁ የሚሉት መደመር ማለት መቀባበል ማለት ነው ይላሉ። መደመር ማለት የትላንትናውን እርኩስ የዛሬን ቅዱስ ማለት አይደለም ይሏችኋል። የትላንትናውንም ፖዚቲቭ ነገር ወስደን ከዛሬው ጋር ጨምረን አስተሳስረን የምንሄድበት ነው። እኛ መደመሮች እኛ ብልጽግናዎች እንዲነን ሲሏችሁ መጣችሁ። ትላንትና እኮ ኮሎኔል መንግስቱ እንደዚህ ብሎ አዎ ሰው ልትወቅሱ የሚገባው የአብሪጅን የሰበረው ድልድዩን የሰበረው ኢህአዴግ የሚባል ሰብሮታል። በዛ ሰዓት ከመከላከያ አንፃር ነው ማነሳው። የደርግን ተቀብሎ የኢህአዴግን ተቀብሎ ብልጽግና ቢቀበለው የብልጽግና ራዕይ የነሱን ራዕይ ነው እየነገራችሁን ያላችሁት። አንዳንዴ ያጣጣላችሁ ነው የሚመስላችሁ። ኮሎኔል መንግስቱ የጀመሩትን ምናምን ጽሁፎችም አይቻለሁ። ኮሎኔል መንግስቱ ጀምሮት ኮሎኔል አብይ ከጨረሰው ኮሎኔል ብላችሁ ስለጻፋችሁ ቅብብሎሽ ያደረጉ ማለት በመሃል ያልተቀበለው ጠቅላይ ሚኒስትር መለስና ጠቅላይ ሚኒስትር ኃይለማርያም ነው ያልተቀበለው። ብሪጇ የተሰበረችው እዛ ጋ ነው ማለት ነው። ደሴም ስቶሪ ለአባይ ግድብም ምንድነው የሚሉት ብልጽግናዎች? አቶ መለስ ታሪክ ሰርቷል። የአቶ መለስን ታሪክ እናስቀጥላለን። ብልጽግና ማለት እሱ ነው። መደመር ማለት የትላንትናን ፖዚቲቭ ነገር ከዚህ ጋር ማስተሳሰር ነው። እሱን ነው እየነገሯችሁ ያሉት። አንዳንዴ ፖለቲካን ዞር ብሎ ማሰብ ይጠይቃል። ስትቃወምም ምንድነው እያረኩ ያለሁት የሚለውን ይጠይቃል።